በደንብ ወጥራችሁ ከሰራችሁ አሪፍ ገንዘብ የምታገኙበት አፕሊኬሽን ነው። በደንብ ስሩበት። ስለዚህ አፕሊኬሽን ይሄ ፓርት 3 ቪዲዮ ነው። እንግዲህ ሃላን ብዙ ሰዎች ታውቁታላችሁ። ያልጀመራችሁ ሰዎች እንድትጀምሩ እዚህ ቪዲዮ ዲስክሪፕሽን ስር ሊንክ አስቀምጬላችኋለሁ። የጀመራችሁ ሰዎች ደግሞ ያልገባችሁ ነገር ካለ እዚህ ቻናል ላይ ግልጽ የሆኑ ቪዲዮዎችን ስለማስቀምጥላችሁ ከፓርት 1 ጀምሮ ማየት ትችላላችሁ። ፓርት 1 ላይ እንዴት ሬጅስተር እንደምታደርጉ፣ ፓርት 2 ደግሞ ምንድነው የምንሰራው ታስክ የሚለውን፣ ፓርት 3 ላይ ደግሞ በዚህ ቪዲዮ ፓርቲ ላይ ያሉትን አንዳንድ ሴቲንጎችን ነግራችኋለሁ ማለት ነው። እንግዲህ በዚህ ቻናል በጣም ብዙ ነገር ትጠቀማላችሁ። ይህን ቪዲዮ እያያችሁ ያላችሁ ሰዎች ላይክ አድርጉና ጀምሩት። ቻናሉንም ሰብስክራይብ አድርጉና ሌሎችም ጠቃሚ ቪዲዮዎችን የምታገኙ ይሆናል። ቪዲዮን አይታችሁ ሲጨርሱ ሀሳብ አስተያየት፣ እንዲሁም ጥያቄ ኮሜንት ሴክሽን ላይ ታስቀምጣላችሁ ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ወደ አፕሊኬሽናችን ስንገባ ሀላ የሚለውን አፕሊኬሽን ነክተን እንገባለን ማለት ነው። ሁሌም ስንገባ ይሄ ኢንተርፌስ ነው የሚመጣለን። እዚች ጋር ደግሞ የራሳችን ዋናው የአፕሊኬሽኑ ኢንተርፌስ ወይም አካውንታችን የምናገኝበት ጋር ነው ማለት ነው ያለው። ስለዚህ አሁን ወደ እኔ ፓርቲ እንገባና ፓርቲ ላይ ምን አይነት ሴቲንጎች አሉ የሚለውን እናያለን። እዚች ጋር አይዲ ሰርች ስታደርጉ የና አይዲ እዚች ጋር ወደ እኔ ፕሮፋይል ያመጣችኋል። ከዛን ላይቭ የሚላለ ከላይ እሱን ነክታችሁ ወይም ደግሞ እዚች ጋር ኢንተር የሚለውን ነክታችሁ ወደ ፓርቲ ትገባላችሁ ማለት ነው። እንግዲህ ፓርቲ ላይ የሚሰሩ ሰዎችን ታገኛላችሁ። ነገር ግን አሁን የምናየው እዚች ጋር ያሉት ሴቲንጎች ምንድን ናቸው የሚለውን ነው ማለት ነው። ከላይ ብንጀምር እዚች ጋር ከላይ የኤክስ ምልክት አለ። የኤክስ ምልክቱ ከዚህ ሩም ኤግዚት የምታደርጉበት ነው ወይም የምትወጡበት ነው ማለት ነው። በተጨማሪ ሃላን ልክ ባክ ስትሉት እየወጣችሁ ያስቸገራችሁ ሰዎች የስልካችሁ ባክ ማድረጊያና ኤክሱ ከሩም መውጫ ስለሆነ እሱን አትንኩ። ሚኒማይዝ ማድረግ ከፈለጋችሁ ግን እዚህ ወንበር ላይ ታስካችሁን እየሰራችሁ ሌሎች ነገሮችን ማየት ከፈለጋችሁ እዚች ከኤክሱ አጠገብ ያለችው አራት ማዕዘኗን ነክታችሁ ሚኒማይዝ ማድረግ ልክ እንደዚህ ማለት ነው። ሚኒማይዝ ስታደርጉ ከሩም አልወጣችሁም፣ ወንበር ላይ ቁጭ እንዳላችሁ ነው። ግን የፈለጋችሁትን ነካክታችሁ መመለስ ትችላላችሁ። ለመመለስ ደግሞ ራሱ ነው ይሄን ፕሮፋይሉን ስትነኩት ያላችሁበት ፓርቲ ላይ ይመልሳችኋል ማለት ነው። ይሄኛው ደግሞ የቀስት ምልክቱ ለምትፈልጉት ሰው ሼር ማድረግ ትችላላችሁ፣ ለፍሬንዶቻችሁ ምናምን ማለት ነው። ወይም ደግሞ እዚች ጋር ከታች ኮፒ ሊንክ የሚል አለ። እሱን ነክታችሁ በቴሌግራም በፈለጋችሁት ሚዲያ እንዲመጣ የምትፈልጉት ሰው ጋር ቀጥታ ሊንኩን በምትልኩለት ሰዓት ሊንኩን ሲነካ ቀጥታ ወደዚህ ፓርቲ ያመጣዋል ማለት ነው። ሌላው እዚች ጋር እንደምታዩት በፓርት 2 ቪዲዮ ላይ ወንበሮቹ ላይ የክራውን ሲት ታስክ አሳይቻችሁ ነበረ። 2 ቁጥር ወንበር፣ 3 ቁጥር እና 4 ቁጥር እነዚህ ሶስቱ ወንበሮች ክራውን ሲት ታስክ አላቸው። ራሳቸውን የቻለ አንድ ታስክ አላቸው። እነዚህ ወንበሮች ላይ አንድ ሰዓት ስናሳልፍ 600 ፖይንት እናገኛለን። ነገር ግን እነዚህን 600 ፖይንት ለማግኘት 150 ፖይንት በጊፍት መልክ ማግኘት ይኖርብናል ማለት ነው። ያ ራሳችንም ለራሳችን ሰጥተን ሊሆን ይችላል፣ ወይም ሰዎችም ሰጥተውን ሊሆን ይችላል፣ በጋምብልም ተሞልቶ ሊሆን ይችላል። ስለዚህ በዚህ መልኩ የክራውን ሲት ታስኩን መስራት ትችላላችሁ ማለት ነው። ከኖርማል ታስካችሁ ተጨማሪ ነው። 3 ሰዓት ነው የምትሰሩት ብያችኋለሁ። 4 ሰዓት አይሆንም ወይ ከዚህ ጋር ካላችሁ ደግሞ ክራውን ሲቱ ላይ ሆናችሁ ኖርማል ታስካችሁን መቀጠል ትችላላችሁ። ስለዚህ ይሄ የክራውን ሲት ታስኩ ይጠቅማችኋል። የምታገኙ ከሆነ ፖይንት ስሩበት። ቀጥሎ ግን ሌሎች ወንበሮች አሉ እንደምታያቸው፣ እነሱ ኖርማል ታስክ መስሪያ ናቸው ማለት ነው። ስለዚህ እዚህ ወንበር ላይ በመቀመጥ ነው ታስካችንን ሰዓታችንን ጨርሰን የሰራነውን ፖይንት ክሌም የምናደርገው ማለት ነው። ስለዚህ ይሄ ዋናው የስራ ቦታችን ነው ማለት ነው። ቀጥሎ ደግሞ እዚች ጋር እንደምታዩት ኦል የሚለው ላይ ከታች የተጻፉ እያንዳንዱ ነገሮችን ማግኘት ትችላላችሁ። ሩም የሚለው ላይ ደግሞ ሩም ላይ ያሉት ነገሮች፣ እዚች ጋር ደግሞ ቻት የሚለው እዚች ጋር ኮመንት ላይ የተጻፈውን ብቻ ታገኛላችሁ ማለት ነው። በጣም ቀላል ነው፣ ብዙ የሚከብድ ነገር የለውም። ከዛን ከታች እዚች ጋር እንደምታዩት የፈለጋችሁትን ነገር መጻፍ ትችላላችሁ። ጽፋችሁ ሴንድ ማድረግ ትችላላችሁ። ልክ እዚህ እንደምታዩት ሩሙ ላይ ከታች ዲስፕሌይ ያደርገዋል። አዲስ የሆናችሁ ሰዎች አዲስ ነኝ ኤክስቼንጅ የምትፈልጉ ኤክስቼንጅ የፈለጋችሁትን መጻፍ ትችላላችሁ። እዚች ጋር እንደምታዩት በጣም ብዙ ጌሞች አሉ። ስለ ጌም ራሱን የቻለ አንድ ቪዲዮ ስለምሰራላችሁ ጌሙን ተውት ለጊዜው። ነገር ግን የጌሙ አይከን ይቺ ነች። ይሄ ደግሞ ጊፍት መስጠት በምንፈልግ ሰዓት
ጊፍት የምንሰጥበት ነው። ስለ ጊፍትም ራሱን የቻለ አንድ ቪዲዮ ስለምሰራላችሁ እሱንም በሚቀጥለው ቪዲዮ እናየዋለን ማለት ነው። እዚች ጋር የጊፍት ምልክቷን ስነካ ጊፍት ለመስጠት ወይም ጋምብል ለማድረግ ነው የምንጠቀመው። እዚች ጋር ደግሞ ከታች እንደምታዩት ሜሴጅ ነው ማለት ነው። ሰዎች በውስጥ ቻት ሲያደርጉልን ወይም ደግሞ ሲስተሙ ራሱ ኖቲፊኬሽን ሲልክብን ወይም ሲልክልን የምናገኘው እዚህ ላይ ነው ማለት ነው። ቀጥሎ እዚች ጋር 4 ነጥብ አለች። እነዚህ ቮይስ ኦን ኦፍ ማድረግ፣ ሼር ማድረግ፣ ሪፖርት ማድረግ፣ ሬድ ፓኬት ማስቀመጥ እንዲሁም ባክፓክ ገብታችሁ የፈለጋችሁትን ነገር ለመግዛት የምትጠቀሙበት ነው። ይሄ አሁን ላይ ብዙ አያስፈልጋችሁም። ቀጥሎ ደግሞ እዚች ጋር 2 ነገሮች አሉ። ሩም ቦምብ የሚል ነገር አለ። ሩሙ አሁን ያላችሁበት ሩም የራሱ እዚች ጋር ከታች ላይን አለው እንደምታዩት። እስቲ እንሄዳለው። ልክ ይህ መስመር ሲሞላ ይፈነዳል ማለት ነው። ያኔ ሩም ኦነር ዊል ጌት 500 ኮይን ኤቭሪ ታይም ይላል። ስለዚህ ይሄ ሞልቶ ከፈነዳ 500 ኮይን የሩም ኦነሩ ያገኛል ማለት ነው። ቀጥሎ ከላይ ደግሞ እንደምታዩት ኢንቫይት ወይም ደግሞ እርን ብሎ $9 አስቀምጧል። ስለዚህ ዌልካም ቱ ሀላ የሚል ነገር መጣልኝ። እንደምታዩት አዲስ ስለሆነ ነው። ልክ እዚች ጋር ኦፕን ኦል ስትሉት እንደዚህ ያመጣላችኋል። ክሌም ነው ስትሉት ደግሞ 80,000 ሰጠኝ ማለት ነው። ስለዚህ አሁን ይሄ 80,000 ሰጠኝ ማለት ወደ ዋሌት ያልገባም፣ ስለዚህ ገና ይቀረኛል ማለት ነው። እንደዚሁ ክሌም ነው እያላችሁ ተወስዱታላችሁ። ገቲት ትሉታላችሁ። ኔክስት፣ አሁንም ኔክስት፣ አሁንም ከዛን ኢንቫይት ፍሬንድ አድርግ ይለኛል። ኢንቫይት ፍሬንድ ለማድረግ እዚች ጋር ኢንቫይት ነው የሚለውን ነክቼ ሊንክ መውሰድ እችላለሁ። ነገር ግን እንደምታዩት አሁን 80,000 ሰጥቶኛል። ፕላስ ደግሞ ወይም ደግሞ 3 ቲኬት ሰጥቶኛል ማለት ነው። እነዚህ 3 ቲኬቶችን አሁን ስፒን አድርገን እንሞክራለን። ስፒን በምናደርግ ሰዓት አሁን እንደምታዩት ቀስቱ ያለው ካሻውት ላይ ነው። ካሻውት ላይ ካላረፈ አይሰጠንም ማለት ነው። ስለዚህ አሁን ስፒን ብናደርግ ለምሳሌ ቀስቷ እንደዚህ ትዞርና እንደዚህ ደብል ወይ ደግሞ የሆነ ነገር ላይ ትቀመጣለች። ቅድም 80,000 ነበር፣ 87,000 ደረሰ። አሁንም ስፒን ስናደርግ ወይ 500 ጂ ኮይን ይሰጠኛል ወይ ደግሞ አሁንም ደብል ሰጠኝ 500። ስለዚህ ስንት ቀረኝ? 88,000 ገና 1920 ይቀረኛል። ስለዚህ ይሄ ደግሞ አሁንም ደብል ላይ ነው ያረፈው 490። ስለዚህ አሁን 940 ይቀረኛል $9 ለመውሰድ ማለት ነው። ስለዚህ ይሄ ደግሞ ኢንቪቴሽን ይፈልጋል። እዚች ጋር ኢንቫይት ፍሬንድስ ነው የሚለውን ነክተን አሁንም ሊንኩን በዋትስአፕ በቴሌግራም በፈለግነው ሼር እናደርጋለን። እነዚያ ኢንቫይት ያደረግናቸው ሰዎች ደግሞ ሬጂስተር ሲያደርጉ ፕላስ ደግሞ በጂኮይን ጌም ሲጫወቱ እንደምታዩት ቲኬት ይሰጠናል። እዚች ጋር እንደምታዩት ፍሬንድስ ኮምፕሊት ፈርስት ሪቻርጅ አንድ ሪቻርጅ ሲያደርግ ይሰጠናል። ፕላስ ደግሞ ኖርማል ኮይን ተጠቅመው ጌም ሲጫወቱ ይሰጠናል። እዚች ጋር ክሌም ነው የሚለው ይበራል። እዚች ጋር ቲኬት ካላችሁ ቲኬቱ እዚች ጋር ቲኬት ባላንስ ላይ ይቀመጣል። ኮሌክት አድርጉትና እዚች ጋር ሲገባላችሁ ስፒን ማድረግ ነው ማለት ነው። ስለዚህ በጣም ቀላል ነው። ሞር ስለ ኢንቪቴሽን ስሰራላችሁ ቪዲዮ ስለዚህ ነገር ግልጽ አደርግላችኋለሁ ማለት ነው። አንደኛው እርን የሚለው ይሄ ነው። ሌላ ምን አለ እዚህ ጋር ፒኬ የሚባል ነገር አለ። ይሄ ብዙ አፖች ላይ ታውቁታላችሁ። 1-to-1 ፒኬ እና ቲም ፒኬ አለ ማለት ነው። ስለዚህ ፒኬ ተከፍታላችሁ። ፋሚሊ እዛው ባላችሁበት ፋሚሊ መስራት ይቻላል። ከሌሎች ፋሚሊዎች ጋር መስራት ይቻላል። ያው በጊፍት የበለጠ ሰው ነው የሚያሸንፈው ማለት ነው። ስለዚህ ፓርቲው ላይ ያሉት ነገሮች ይህን ይመስላሉ። እዚች ጋር የምታዩት ቁጥር ጌም የእናንተ ፓርቲ ላይ ማንኛውም ሰው ጌም ሲጫወት ሉዝ ያደረገውን ወይም ደግሞ ቤት ያደረገውን የኮይን መጠን እዚች ጋር ያሳያችኋል። እዚች ጋር ከላይ ደግሞ እናንተ ያጠፋችሁት የኮይን መጠን እዚች ጋር ያሳያችኋል ማለት ነው። ስለዚህ ከላይ አይዲያችሁ ነው ያለው። ስለዚህ አሁን ፓርቲ ላይ ያሉት ነገሮች እነዚህ ይመስላሉ። እንግዲህ ዛሬ ፓርቲ ላይ ያሉትን ሴቲንጎች ለማየት ነው ይህን ቪዲዮ የሰራ ነው። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ለዛሬም ቪዲዮ እንዳይረዝም ይበቃል ብዬ አስባለሁ። ቪዲዮን እንደወደዳችሁ ተስፋ አድርጋለሁ። ይህን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉት። እንዲሁም ሀሳብ፣ አስተያየት፣ ጥያቄ ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እንደ ሁልጊዜው ሰብስክራይብ አድርጉላችኋለሁ። ይሄ አዲስ ቻናል ስለሆነ ሰብስክራይብ ማድረጋችሁ እንዳይረሳ። ቀጣይም እንደዚህ ጠቃሚ ቪዲዮ እንዲደርሳችሁ የደወል ምልክቷን ማብራታችሁ እንዳይዘነጋ። በቀጣይ ቪዲዮ እስክንገናኝ እንግዲህ ቸር ያቆየን። ይመቻችሁ።